ያመመኝ ነው ከአቅም በላይ ነኝ ራሴ። ዘመድ አለ ግን ስለሌለኝ የሚቀርበኝም የለኝም። ሰላም ናችሁ ማዘር? እግዚአብሔር ይመስገን። ስሜ ተፈራው ገብረ ማርያም። እሺ ልጃችሁ ምን ሆኖ ነው? ልጄ በ4 አመት ነው በቃ እየተማረ እንደዚህ ቁጭ ያደረገው። ከ4 አመት በኋላ በቃ እኔ እያዘልኩት ነው ትምህርት ማስተምረው። አሁን ተምሮም ጨርሷል። ነጥብም አልመጣለትም። እንደዚህ ቁጭ እያለ በማከል አባሪ ቤቴ ሞተ። ከዛ በኋላ አሁን 10 አመት ነው። የተለየ ነገር መገነባውም ነገር የለም ልጁ። በቃ ቤቴ ውስጥ አሁን ባዶ ነው ማለት ይችላል። የተለየ ነገር አግኝቶ አይደል በራሱም የሚደግፈኝም ሰውም የለም። ልልበስ ብሎ የሚለነቀው ነገር የለም። የጎደለሽን ወይ ሽሮ ግዢበት ወይ ሽሮ ወይ ዘይት ያመመኝ ነው ከአቅም በላይ ነኝ ራሴ። ዘመድ አለ ግን ስለሌለኝ የሚቀርበኝም የለኝም። ምረዳችሁ ሰው የለም፣ ማንም የለም። በቃ እንደነሱ አንዳንድ ቀን አመት በዓል ግን ጎበኛለን። በዓልንም እንደዚሁ ነው ያሳለፍነው ማለት እንችላለን። የቀን ስራ መስራት ይችል ነበር ግን ይሄ ልጅ እንደዚህ ቁጭ ብሎ ባዶ ቤት እቸው ነው የሚወጣው። ተነስቶ ቁጭ አይልም። ለሽንቱም አቅፌን የምጠቀመው ሲነሳም ሲተኛም ቀን አርጊ ነው የሚለው። አንዳንድ አየር ለማውጣትም እችን ደረጃ ካወጣው ለማስገባት እዚህ ቁጭ አርጊ ነው እዚህ ማስገባው። እሱ ለኔ ያሳልፈው ነው ሁሉ ትቶ ሄዶ እኔ ግን ለማን ማሳልፍ አላውቅም። አንደኛ የሚያስቸግረው ያው እንደሚታወቀው ምግብ ነው። ያው ወደ ባዶ እንኳን አትችልም። በሰላም እንኳን እንቅልፍ አትተኛ። ዋናው እሱ ነው። እሷ የሚያስጨንቃት የሆነ የምታገኘው ወር እንትን ሳይል ያልቃል እንደሚታወቀው። በቃ ዋናው እሱ ነው። በተለይ ለእሷ እሱ ነው የሚያስጨንቃት። እሱ ነገር ቢገለገልላት እኔ ደስ ይለኛል። እንዴት ያታልቅሽ እስኪ የሆነ ነገር እያደረጉ በቃ ለማዘር የሚሰጧት። አሁን ወንድሞችም አሉኝ አይጠይቁኝም፣ የለኝም። በፊት ግን እሱ እያለ አደርጋለሁ፣ እንረዳለን። በቃ ኑሯችንን ቆንጆ ነው። በቃ ሙሉ ነበር ቤታችን። እሱ ካለፈ በኋላ ዘመዶቹም አይጠጉንም። እኛም እንደዚህ ነው። ልጅ አሁን እሱ ቢሞት አባት እንዳለ ነው የሚቆጠሩ። ያሳዝናል ልጅ። እኛ አቲስናማ ቻሪቲ ነው የምንባለው። ይሄ 30,000 ብር ነው። ይሄንን የላከችው ጫልቱ የምትባል ከአሜሪካ ከሚኒሶታ ከጓደኞቿና ከቤተሰቦቿ ጋር በመሆን እሷን መርቋት። እግዚአብሔር ይስጥልን፣ ጤናሽን ይስጥሽ፣ ክፉም አይንካሽ። ለኛ ደረሽ ፈጣሪ ላንቺ ይድረስልሽ። በቤትሽ ሁሉ ነገር ሙሉ ይሁን። እግዚአብሔር ያስብሽ እናት፣ እድሜ ጤና ይስጥሽ። እኛም ደግሞ ከሰው እኩል ሆነን ደግሞ እኛም ደግሞ ለሰው ረጂን ያርገን ፈጣሪ። ከሰው እጅ አውጥቶን ደግሞ እኛም ከሰው እኩል ልጄም ደግሞ ከሰውነት ጎዳና ደህና ሆኖ እግዚአብሔር ጋር ለመድረስ ያብቃን። ከሰው እኩል ለመሆን ያብቃን። በእውነት አግኝተን ያጣን ሰዎች ነን። አሁን ምን ቀምሰው ምንለሰው ያጣን ፈጣሪ እውነት ጉሮሮዋን እውነት ልጆቿን ይባረኩላት፣ እድሜ ጤና ይስጣት። እኔ ባጎደልኩት ደግሞ ፈጣሪ ጨምሮ ይሙላላት። አሜን። አይዞህ ምን እናመሰግነው እውነት እግዚአብሔር ይስጥሽ፣ እግዚአብሔር ጤናሽን ይስጥሽ። ዋናው ጤና ነው። እግዚአብሔር ይጠብቅሽ፣ ይድረስልሽ። ፈጣሪ በምትፈልጊው ጊዜ ይድረስልሽ። በጣም ደስ ብሎኛል። ለምን በባዶ ቤት ውስጥ ነበር ያለሁት። እግዚአብሔር ይጎብኛት በእውነት። ቤቴ ጓዳዬን ባሳያችሁ ግልጽ ሆኜ ብታዩት ደስ ይለኛል። በቤቴ ዱቄት የሚባል ነገር የለም። እግዚአብሔር መልካም ነው። አሜን። እኛም መተን እንጠይቆታለን። እግዚአብሔር ያስባችሁ። እናንተ ሙላችሁ ግቡ በእውነት። ጤናችሁን ይስጣችሁ። እግዚአብሔር ያስባችሁ በእውነት። አሜን። እግዚአብሔር ያስባችሁ።